የነብዩን ሰለላሁ ዐለይሂ ወሰለም ሱና መያዛችን የግድ ነው። የእሳቸውን ፈለግ አርአያ አድርገንም መከተል የግድ ነው። ስለዚህ ነብዩ ዐለይሂ ሰላቱ ወሰላም ይዘው የመጡትን መንገድ በትክክል በአግባብ በኢኽላስ አላህን ዐዘ ወጀል ፈርተን ልክ እሳቸው ባመጡት አይነት መስመር ላይ መጓዝ የግድ ይለናል። ምክንያቱም የአላህ ሱብሓነሁ ወተዓላ ትእዛዝ ነው፣ የነብዩም ሰለላሁ ዐለይሂ ወሰለም ትእዛዝ ነው። قال ربي جل في علاه وما آتاكم الرسول فخذوه وما نهاكم عنه فانتهوا واتقوا الله إن الله شديد العقاب. ملكتنياو صلى الله عليه وآله وسلم يسطاچون يازو إلى الله يكلكلاچون دمو እርግፍ አድርጋችሁ ተውት አይጠቅምምና ምንም እንኳን ይህ አያ አገባቡ ረሱል ሰለላሁ ዐለይሂ ወሰለምና ሰሃባዎች ካለምንም ጦርነት ያገኙትን ገንዘብ በተመለከተ ቢሆንም መልእክቱ ሁሉንም የሸሪዓ ጉዳይ እንደሚያካትት ዑለማዎች ሁሉ ይስማማሉ። መልእክተኛው ዐለይሂ ሰላቱ ወሰላም የሰጣችሁን ያዙ ተቀበሉ፣ አሳምራችሁም ያዙት፣ እንደዚሁም ደግሞ የከለከላችሁን ተከልከሉ ይላል። አላህን ፍሩ። ያዘዙንን እንድንታዘዝ የከለከሉንን ለመከልከል አላህን መፍራት ያስፈልጋል። አላህን ካልፈራንና ተቃራኒው ከሆነ ግን የሰጡንን ማንይዝ የከለከሉንን ምን ሰራ ከሆነ የአላህ ቅጣት ብርቱ መሆኑን እንድናቅ እንዲህ አለ እተቁላህ إن الله شديد العقاب. الله قطعته برتنا إلى سبحانه وتعالى. ملكتنياو صلى الله عليه وسلم مكتل الله من دنيا له وإن تطيعوه تهتدوا. الساتشون يمتتاززوك هنا من بلو تمر لا تشوهلا وإن تطيعوه تهتدوا. الساتشون يمتكتلونا يمتتاززوك هنا كأنه من قد يساك الله تشوهل يتمراتشوه يكأناتشوه تهون الله تشوه إلى الله سبحانه وتعالى. بل الله عز وجل مودداتشن بد السوء إنيان لموددو ملكت ملكا ميزان يدرقوا الله ملكتنيهم صلى الله عليه وسلم مكتلهم قال جل في علاه قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم. اندي بلاتشاو ملكتنيه إلى الله لملكتنيه صلى الله عليه وسلم ملكتنيه انديه بل قل بلاتشاو أمان يوتشن ሰዎችን እውነት አላህን የምትወዱ ከሆነ እኔን ተከተሉኝ በላቸው። ውጤቱ ምን ይሆናል? አላህ ይወዳችኋል። ታዲያ አላህ እኛን ለመውደዱ እኛም አላህን ለመውደዳችን መለኪያው ምንድነው ከተባለ የነብዩን ሰለላሁ ዐለይሂ ወሰለም ሱና መከተላችን ነው። የእሳቸውን ፈለግ መከተላችን ነው። የእሳቸውን እምነት መከተላችን ነው። የሰሩትን በመስራት የተውትን በመተው የተናገሩትን በመናገር ያልተናገሩትን በመተው ያመኑትን ትክክለኛ እምነት በመቀበል ያላመኑትን በል የተቃወሙትን እምነት በመተው ያ አብደላህ የአላህ ባሪያዎች ሆይ እኛ የነብዩን ዐለይሂ ሰላቱ ወሰላም ሱና በተከተልን መጠንና ልክ አላህ እንደሚወደንና ለአላህ ያለን ውዴታ ያላቀ መሆኑን ማወቅ እንችላለን።